ፓስፖርት ማስወጣት ከፈለጋችሁ ከምን መጀመር እንዳለባችሁና ጠቃሚ መረጃዎችን ተጨማሪ ደግሞ እናንተን ሊጎዳ የሚችል ነገር ጥንቃቄ ማድረግ ያለባችሁ ነገር ከመጀመሪያ እስከ መጨረሻ ማሳያችሁ ነው። ይሄን ቪዲዮ እስከ መጨረሻ ላይ ተከታተለው ለአምስት ሰው አንድ የሚገርም ቲፕ አዘጋጅቼላችኋለሁ። ስለዚህ ቪዲዮ መጨረሻ ይሄ ቪዲዮ ለእናንተ ቀደም ብሎ ደርሶ ከሆነ እሱን ይሄ ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩ። ቀጥታ ወደ መጀመሪያ ሰባችን ስንል ፓስፖርት ለማስወጣት ቅደም ተከተሎችን ከየት ጀምራችሁ መሄድ እንደምትችሉ ምን አይነት ጉዳቶች ይኖራሉ እንደተለመደው በፊቱ ፓስፖርት እንደኛ ደግሞ በአዲሱ ፓስፖርት አሁን ይሄ የመጀመሪያው የበፊቱ ፓስፖርት ነው። አሁን የተሻሻለ ደግሞ ኢትዮጵያ ውስጥ ፕሪንት መደረግ የሚችል አዲስ ፓስፖርት መውጣቱ ይታወቃል። እንግዲህ በመጀመሪያ ምዝገባ የምናደርገው ባለንበት አካባቢ ቀበሌ ላይ ያለውን የልደት ሰርቲፊኬት ማስወጣት ነው። ሆኖ ልደት ሰርቲፊኬት መውጣት ሰዓት ላይ ጥንቃቄ ማድረግ ያለባችሁ ምንድነው ከሚኒስቴሪ እድሜያቸውና ከመታወቂያ የተገናኘ ጥንቃቄ ማድረግ አለባችሁ። ምክንያቱም ፕሮሰስ ጨርሰናል ብለን የመጨረሻው ከደረሰን በኋላ ወደኋላ ይመለስ ነገር ስለሚኖር ማለት ነው። መጀመሪያ የቀበሌ ላይ ፓስፖርት ለማስወጣት ፕሮሰስ ስታስጀምሩ እድሜያቸው የግድ ሚኒስቴሪና ከእድሜያችሁ መታወቂያ ላይ ያለው ጋር የተገናኘ መሆን አለበት። አካባቢያችን ላይ የሚገኙ ወይም ዞን ላይ ነው የምንለው። ዞን ላይ ከሄድን በኋላ ሚኒስቴሪና የቀበሌ ላይ ያለው እድሜ ልክ ነው ወይስ አይደለም የሚለውን የግድ ቼክ ይደረጋል። እሱ ቼክ የተደረገ እኩል ትክክል ከሆነ ወደ ክልሉ ጸጥታ ቢሮ ይተላለፋል ማለት ነው። ክልሉ ጸጥታ ቢሮ ላይ እንደገና ቼክ የሚደረገው ፓስፖርት ለማስወጣት እድሜው ልክ ነው ወይስ አይደለም ማለት ከ18 ዓመት በላይ ነው ወይስ እንደውም ቢያባቱ ከ18 ታች ያለው ከሆነ በወላጅ ስለሚዘገብ ሙሉ ሊያሟላ ስለሚችል ቼክ ይደረጋል። ቀበሌ መታወቂያ ላይ ያለውና ሚኒስቴሪ ላይ ያለው ሪሌትድ ወይም የተገናኘ ነው ወይስ አይደለም የሚለው ቼክ ይደረጋል ማለት ነው። ከዛ ቀጥሎ ምንድነው የምናደርገው ኦንላይን ማዘዝ ነው ማለት ነው። ኦንላይን የምናዘው እንዴት በፊት የነበረው አሁን ፓስፖርት የመጀመሪያው ሱቅ የነበረው በ2000 ብር ነበር። የመጀመሪያው ኦንላይን ሲታዘዝ ክፍያው የሚፈጸመው ኦንላይን ላይ ነው ማለት ነው። ጥንቃቄ ማድረግ ያለባችሁ ክፍያ የሚፈጸመው ኦንላይን አሻራ ከመስጠታችሁ በፊት ኦንላይን የግድ ትመዘገባላችሁ። ኦንላይን ስትመዘገቡ ጥንቃቄ ማድረግ ያለባችሁ ነገር እንዴት ነው ገቢ የምታደርጉበት ሰዓት ላይ በ1000 ብሎ የሚጀምር አካውንት እንደሌለ ማወቅ አለባችሁ። ደግሞ እናንተ አይዲ መታወቂያ ቀበሌ ሲሆን የነበረው አሁን በኔሽናል አይዲ ወይም ብሔራዊ መታወቂያ ማስወጣት አለብን ማለት ነው። ብሔራዊ መታወቂያ አስወጣችሁ በኋላ እርግጠኛ ሆናችሁ የእናንተ ስም በትክክል ከተሟላ በኋላ ያ ልደት ካርድ ላይ ያለውና ኔሽናል አይዲ ብሔራዊ መታወቂያ ያለው የተገናኘ መሆን አለበት። ሁለተኛ ደግሞ ያ ከኔሽናል አይዲ መቀሰጣችሁ በኋላ ኔሽናል አይዲ ከስር ያለችዋ ስኬል ላይ የምትመለከቱት ኤፍኤም የሚል ከስር ያለችዋ ቁጥር ነች የሚቀበሉት ማለት ነው። እሷም ይቀበሉና ከዛ ከፓስፖርት መጀመሪያ ከዚህ በፊት የነበረው ኔሽናል አይዲ ሳይሆን መታወቂያ መስጠት ነበር። አሁን አዲስ ነገር የመጣ ምንድነው ኔሽናል አይዲ ነው የሚቀበሉት ማለት ነው። የግድ እሱ ያስፈልጋል ተመዝግበን ከዛ ፕሪንት ካላደረጋችሁ ፕሪንት ከተደረገ ኮፒ ይደረጋል። ካልሆነ ደግሞ ፕሪንት ያልተደረገ ከሆነ በሊንኮን ማግኔት አፕሊኬሽን የራሱ ኔሽናል አይዲ የሚል አፕ ስላለ በሱ ዳውንሎድ ወይም ስክሪፕት አድርጉና ፕሪንት አስደርጎ ይዞ መሄድ ይቻላል። ካልሆነ ከስር ያለችዋን ነምበሯን ከስር ያለች ስክሪን የምትመለከቱት እቺን ቁጥር ይዛችሁ ሄዳችሁ መቀበል ትችላላችሁ ማለት ነው። ይሄን ቁጥር ሳይሆን ከየትኛው ቦታ ፓርት ላይ እናንተ የሚኖረው እዚህ ጋር እንደዚህ አይነት ፓርት ላይ እናንተ ቁጥር የሚኖሩት ይዛችሁ መሄድ ትችላላችሁ ማለት ነው። ላይ ፓስፖርት ኦንላይን የሚለው ሴት ስክሪን ላይ በትክክል ሊንኩን ገብታችሁ ማግኘት ስትፈልጉ እዚህ ጋር አፕ ላይ መራስ ከንደሻ መጽሐፍ ነው የመጀመሪያው። እሱ የምታደርግ ከሆነ ለሁለት ቀን የሚደርስ ወደ 50,000 ነው የሚከፈለው። ለ5 ቀን የሚደርስ ከሆነ 20,000 ነው የሚከፈለው ማለት ነው። ኖርማል ደግሞ የዚህ አይነት ረጋ ብሎ ከስ የምትቀበሉት የራስን ረጋ ብላችሁ መውሰድ የምትፈልጉ ከሆነ እሱ ምን ታደርጋላችሁ 5,000 ነው የምትከፍሉት። የመጨረሻው ክፍያ 5,000 ነው። ከዛ 5,000 ነው ዝቅተኛው የሚጀምረው። እሱ ቀስ ብላችሁ የምትወስዱ ከሆነ በ5,000 መቀበል ትችላላችሁ። አይ አስቸኳይ የምትሉ ከሆነ ደግሞ በ20,000 እና በ5,000 ያለው አለ አሁን ኦንላይን ላይ ያለው ማለት ነው። እሱ ደግሞ እንዴት አድርገን ማውራት እንችላለን ካላችሁ እናንተ ማውራት ስትፈልጉ እዚህ ሰርች ማለት ትችላላችሁ። አፕ ላይ ፓስፖርት ኦንላይን ኢትዮጵያ ብለው ሰርች አድርጉና ሊንኩን አጣችሁ ገብታችሁ አዲስ ማስወጣት የምትፈልጉ የጠፋው ነው የስም ሴት ያለበት ነገር አማራጮች አሉ። እኔ በሌላ ቪዲዮ ስለሆነ መሰራላችሁና እናንተ በትክክል አይታችሁ መስራት ትችላላችሁ። ካልሆነ ደግሞ ከመጨረሻ ያለው ስቴፕ መጨረስ አልችልም የምትሉ ከሆነ ለሰው ማስሞላት ትችላላችሁ። ሞልታ ከፍላችሁ
መጠቀም የሚታወቁ ሰው መሆን አለበት። ምክንያቱም በአካውንት መገባት ብር ስላልሆነ ማለት ነው። የራሳቸው በንግድ ባንክ አማካኝነት መግባት ከፈለጋችሁ የአፕሊኬሽኑ አሞላሉ ከመጀመሪያ እስከ ስትከታተሉ አሞላሉ ለመጨረሻ ላይ ቴሌብር እንደገና ሲቢ ብር ምናምን ስለሚጠይቅ እሱን አፕላይ እሱን አለው ታደርጉ ነው። ወይም ፐርሚሽኑን ከፈቀዳችሁ ቀጥታ ወደ አካውንቱ ነው የሚሄደው። ዩቲሊቲ የራሱ ክፍያ ስላለ ማለት ነው። 1000 ብር ስለማይጀምር እንደማራታይ ራሱ ቁጥር ስላለ ማለት ነው። ለምሳሌ ኢፒ የሚል የራሱ ፓስወርድ ተጠቅመው የራሳቸው ቁጥር ይሰጣል። ለምሳሌ የኔ ዮሐንስ ስለሆነ የመጀመሪያው ዋይ ካለ በኋላ ነው ቁጥሩን የሚያስቀምጠው ማለት ነው። ከዛ ቀጥሎ ደግሞ ማድረግ የሌለባቸው ነገር ምንድነው? አሁን ቅድም ምን አስተላል ስለ እድሜው ጉዳይ ሚኒስትርና ከመታወቅ ያለበት እድሜ አስተላል። ሁለተኛ ደግሞ ጥንቃቄ ማድረግ አለባቸው ያልኩት ስለ ክፍያ ኦንላይን 1000 ተብሎ የሚከፈል ክፍያ እንደሌለ ማወቅ አለባቸው። አካውንት ቁጥራችሁ የራሱ ኦንላይን እንደ መብራት ኃይል ምናምን የሚከፍሉበት የራሴ አሁን ዋይ ብሎ ነው የሚጀምረው። ከዛ በኋላ ቁጥር ኖረው ክፍያ በባንክ ወይ ፈትሻለች ካልሆነ በኮመርሻል ባንክ ቀጥታ በሞባይል ባንኪንግ መክፈልም ትችላላችሁ። ዩቲሊቲ ተብሎ የሚከፈል ነገር ስላለ ማለት ነው። አሞላሉ የመጀመሪያው እንደኛ ደግሞ ስታሞሉ እድሜያቸውን ይጠይቃል። በርዝ ሰርቲፊኬት ይጠይቃል። እናንተ መመላስ ስትፈልጉ ግን በርዝ ሰርቲፊኬት ስክሪንሾት ስልካችሁ ላይ በካሜራ መያዝ አለባችሁ። መታወቂያ ካምፒውተር ጀርባ መቀረጽ አለባችሁ። በፒዲኤፍ ፎርም ማስገባት ይቻላችሁ ከ1 ሜጋባይት በታች። እንደደግሞ በርዝ ሰርቲፊኬትን መታወቂያ ማስገባት ይቻላችሁ። ካስገባችሁ በኋላ አድ ፋሚሊ የሚለው የእናንተ አባት ታስገባላችሁ። እናንተ እድሜ ታስገባላችሁ። መውሰድ የምትፈልጉበትን አካባቢ ለምሳሌ አዲስ አበባ ሆነ አዲስ አበባ፣ ጅማ፣ ድሬዳዋ ምናምን የሚላችሁ ታውናላችሁ። እሱን ካስገባችሁ በኋላ ያቀጠው ቀጠሮ የሚያሳዝ ነው። ከዛ ደግሞ ከዋጋ መድረስ የሚችለው የሚለው አፕላይ ማድረግ ነው። እሱን ከጨረሳችሁ በኋላ መጨረሻ የእናንተን መታወቂያ ይቀበላል። መታወቂያ ማስገባት አለባችሁ። ያልተሳሳተ ትክክል መታወቂያ ማስገባት አለባችሁ። ሁለተኛ ደግሞ የእናንተ ስልክ ቁጥር ይጠይቃል። ኢሜል አስፈላጊ አይደለም። ኢሜል ጥያቄ አለ ግን አማራጭ ግድ ስላልሆነ ማለት ነው። የመጨረሻ ቲፕ አለ ያልኳችሁ ምንድነው? ይሄ ስቴፕ ማሙላት ለከበዳችሁ በቴሌግራም ይሄ ስክሪን ላይ የምትመለከቱት ቴሌግራም ላይ ጆይን ታደርጉና መጀመሪያ ኮመንት ጽፈው ቴሌግራም ጆይን አድርጉ። ለጥያቄ ለ5 ሰው በነፃ ሞላለሁ። ቴሌግራም ላይ ጆይን አድርጉ። ከዛ እሱ ላይ ፓስፖርት ለማስፈላት ብላችሁ ጻፉልኝ። ትክክለኛ የራሴ ፕሮፋይል ግሩፕ የፕሮፋይል ቴሌግራም ሊንክ ነው። እሱን ይሄን ሊንክ ጽፋችሁ ወይ ቴሌግራም ላይ ትሄዱና ሰርች አድርጋችሁ ጆይን አድርጋችሁ ገብታችሁ መላክ ትችላላችሁ። ነው በነፃ ሞላላችሁ። እናንተ ክፍያውን ከከፈላችሁ በኋላ እኔ ማሟላት ብቻ ነው ማለት ክፍያውን እናንተ ናችሁ የምትፈጽሙት። ወደ እኔም ብሩ ማታስገቡ ቀጥታ የምታስገቡት ለድርጅቱ ወይም ኢሚግሬሽን ነው ታስገቡት ማለት ነው። እሱ እንደዚህ ማድረግ ይችላል። ምክንያቱም ወደ አካውንቲንግ ብር ማስገባት ትችሉ። ምክንያቱም የራሱ እናንተ የምታምኑበት ሰዓት ላይ ሜሴጅ ወደ እናንተ ስለሚገባ በሱ ሜሴጅ አማካኝነት እንጂ ወደ እኔ ምንም በ1000 ተብሎ የሚሞላ ነገር ስለሌለ ማለት ነው። ከዛ አምስት እድለኞች ካላችሁ ሜሴጅ የመጀመሪያው ሜሴጅ ጻፉልኝ፣ አሙላልኝ ምናምን ጻፉልኝ። ከዛ ቴሌግራም ላይ ጆይን አድርጉና የእናንተን መታወቂያ የምታስገቡት መታወቂያ የልደት ካርድ አሁን ስቴፖችን እነግራችኋለሁ። ከመጀመሪያ ከየት ጀምራችሁ ማውጣት እንደምትችሉ። ሁለተኛ ደግሞ ልደት ሰርተፊኬት ካወጣችሁ በኋላ ያ የእናንተ ኔሽናል አይዲ ላይ ያለውን ቁጥር ምናምን ስለሚጠይቅ እሱን መያዝ እንዳትረሱ። ሶስተኛ ካሜራ አንስታችሁ የራሳችሁን ኔሽናል አይዲ ፒዲኤፍ መያዝ አለባችሁ። እሱን ለኔ የምታስገቡት ሁለት ነገር ብቻ ነው። አንደኛ ኔሽናል አይዲ ካሜራ አንስታችሁ ማስገባት ነው። ሁለተኛ በርዝ ሰርቲፊኬት ማስገባት። እሱን ካስገባችሁ በኋላ ሙሉ ስማችሁ እሱ ላይ ስላለ ምንም ችግር የለውም። እሱን አስገቡልኝ። ኔሽናል በርዝ ሰርቲፊኬታችሁ ግን እስከ ክልል ቢሮ ድረስ ፕሮሰሱ ያለቀ መሆን አለበት። በጀርባ ማህተም የሚያርፍበት ነገር ስላለ እሱን ቼክ አድርጋችሁ ከጨረሳችሁ በኋላ አስገቡልኝ። ለ5 ሰው በተከታታይ በቃል እንደገባው ለ5 ሰው ሞላለሁ ቀደም ብሎ ለጻፈልኝ ማለት ነው። ስለዚህ ይህን ቴሌግራም ግሩፕ ተቀላቀሉ። እሱ ላይ አስገቡልኝ። በራሴ ፕሮፋይል ልትኑ ስላለ ላኩልኝ። አሁን ያለው እስካሁን ለነበረኝ ቆይታ በጣም አመሰግናለሁ። ያልገባችሁ ነገር ካለ ጠይቁ። ሚሰጅ ቦታ ላይ አስቀምጡልኝ። የቀረ ነገር እናንተ ግር ያላችሁ ጠይቁ። አዲስ ነገር ካለ በሌላ ቪዲዮ ማሳወቃችሁ ይሆናል። እንደፈለጋችሁ መስራት እንደምትችሉት እና እንደ ስቴፖችን ያልገባችሁ ቦታ ሚሰጅ ቦታ ላይ አስቀምጡልኝ። ይህን ቪዲዮ ሳብስክራይብ ማድረጋችሁ እንዳትረሱ። ሳብስክራይብ አድርጋችሁ ከሆነ ሊንኩን ደወል መፈነቅታችሁ ኦል አድርጉ። ምክንያቱም ሁሌ የሚለቀቅላችሁ ቪዲዮ እናንተ እንዲደርስ እንዲያግዝላችሁ ነው። ለነበረን ቆይታ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ያላችሁ በሰላማችሁ ይብዛ። ዮሐንስ ነኝ። ቻው።